መጽሐፈ ትንቢተ ኢሳይያስ 27 ከቁጥር 1 እስከ 6 ያለውን እናያለን። በዚያን ቀን እግዚአብሔር ፈጣኑን እባብ ለዋታንን ጠማማውን እባብ ለዋታንን በጠንካራና በታላቅ በብርቱም ሰይፍ ይቀጣል። በባህር ውስጥ ያለውን ዘንዶ ይገድላል። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን ይጠብቀዋለሁ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልን ያብባል፣ ይጨበጭብማል። በፍሬያቸው የዓለምን ፊት ይሞላሉ። በፍሬያቸው የዓለምን ፊት ይሞላሉ። የመጽሐፈ ኢሳይያስ ጸሐፊው ራሱ ኢሳይያስ እንደሆነ ነቢይ ኢሳይያስ እንደሆነ ነው የሚነገረው። ኢሳይያስ ማለት እግዚአብሔር አድኗል ወይም የእግዚአብሔር ማዳን ማለት ነው። ኢሳይያስ ማለት በአራት ይሁዳ ነገሥታት ዘመን ነቢይ ሆኖ ያገለገለ የአሞጽ ልጅ ነው። ኢሳይያስ ነቢይ ብቻ ሳይሆን የይሁዳ ነገሥታት ታሪኮችን የጻፈ ጸሐፊም ጭምር ነው። በርካታ ቦታ ላይ በአዲስ ተጠቅሰዋል። የኢሳይያስ መጽሐፍ ምዕራፉ 66 ሲሆን በሁለት ይከፈላሉ። የፍርድና የመጽናናት መጽሐፍ በመባል ይታወቃሉ። ክብር ለእግዚአብሔር ይሁን። ሃሌሉያ። በቃ እንዳነጥ ስለ ወይኒ ቦታ ነው። ወይኒ ቦታ በዚህ መጽሐፍ በሁለት ቦታ ተጽፏል። አንደኛው የተጻፈው በኢሳይያስ መጽሐፍ 5:1 ላይ ተጽፏል። 5:1 ላይ የወይን ቦታ ተጽፏል። ይሄ የወይን ቦታ እግዚአብሔር አምላክ ፍሬ እንዲያፈራ፣ ፍሬያማ እንዲሆን፣ መልካም ፍሬ እንዲያፈራለት፣ ጣፋጭ እንዲያፈራለት እግዚአብሔር የወይኑ ባለቤት እግዚአብሔር አጥር እንዳደረገለት እንደኮተኮተው መልካም ነገር እንዲያደርግ እንደኮተኮተው ይናገራል። ድንጋዮችን እንዳነሳ ማይጠቅሙ ኩርንችትና ማይጠቅሙ ነገሮችን ነቃቅሎ መልካም አድርጎ አስቀመጠለት። በምዕራፍ 5 ላይ ያለውን የወይን ቦታ የሚመሰለው የእስራኤል ሕዝብ ነው። የእስራኤል ሕዝብ እግዚአብሔር የቃል ኪዳን ሕዝብ ስለሆኑ እስራኤል አራት ማገዲን ሰና ካካ አገጠ ቦጋ ካደማተ ካካ አገጠ ጎሳ ካደማተ እስራኤልተ ማገዲ ሄደከት ኢንሰና ዱችኒ ወዳ ኢታሰ ሐሲሳተ ያንዱቸ ሰና ቂቴስ